የቅዱስ ዮሴፍ የማርያም እጮኛ በዓል አንደኛ ንባብ ከሁለተኛ መጽሐፈ ሳሙኤል ምዕራፍ 7 ልዑል እግዚአብሔር ናታንን እንዲህ አለው፣ ሂድና ለአገልጋዬ ለዳዊት እኔ ስለ እርሱ የምለውን እንዲህ ብለህ ንገረው። እኔ የምኖርበትን ቤተ መቅደስ የምትሰራልኝ አንተ አይደለህም። አንተም ሞተህ ስጋህ በቀድሞ አባቶች መካነ መቃብር በሚያርፍበት ጊዜ ከልጆችህ አንዱን አነግሳለሁ፣ መንግስቱንም አጸናለታለሁ። ቤተ መቅደስ የሚሰራልኝም እርሱ ነው። ስርወ መንግስቱም ሳይቋረጥ ለዘላለም የሚቀጥል እንዲሆን አደርጋለሁ። እኔ አባት እሆነዋለሁ፣ እርሱም ልጄ ይሆናል። ስህተት በሚፈጽምበት ጊዜ አባት ልጁን እንደሚቀጣ ይቀጣዋለሁ። ምንጊዜም ቢሆን የዙፋንህ ወራሽ የሚሆን ዘር አታጣም። መንግስትህንም ለዘላለም አጸናዋለሁ፣ ስርወ መንግስትህም ለዘላለም ይጸናል። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 89 የመዝሙሩ መልስ መንግስቱም ለዘላለም ጸንቶ ይኖራል። ፍቅርህ ለዘላለም እንደሚኖርና እውነተኛነትህም በሰማይ የጸና መሆኑን አውቃለሁ። አንተ አስቀድመህ ከመረጥሁት ሰው ጋር ቃል ኪዳን ገባው፣ ለአገልጋዬ ለዳዊት የተስፋ ቃል ሰጠሁት ብለህ ነበር። መንግስቱም ለዘላለም ጸንቶ ይኖራል። የሰጠኸውም የተስፋ ቃል ዘርህ ለዘላለም ይነግሳል፣ ትውልድህንም ለዘላለም አጸናዋለሁ የሚል ነው። እግዚአብሔር ሆይ ስለምታደርጋቸው ተአምራትና ስለ እውነተኛነት ሰማያት በቅዱሳን ጉባኤ ይዘምራሉ። መንግስቱም ለዘላለም ጸንቶ ይኖራል። እኔም የበኩር ልጅና ከነገስታትም ሁሉ በላይ እንዲሆን አደርገዋለሁ። የመንግስቱም የትውልድ ሐረግ እንደ ሰማይ የጸና ይሆናል። ዘሩም ለዘላለም ይነግሳል። መንግስቱም ለዘላለም ጸንቶ ይኖራል። ሁለተኛ ንባብ ከሐዋርያው የጳውሎስ መልእክት ወደ ሮም ሰዎች ምዕራፍ 4 ወዳጆቼ ሆይ አብርሃም ከነዘሩ ዓለምን እንደሚወርስ እግዚአብሔር ተስፋ ሰጠው። ይህም ተስፋ የተገኘው አብርሃም ሕግን በመፈጸሙ ሳይሆን ስላመነና እምነቱ ጽድቅ ሆኖ ስለተቆጠረለት ነው። ተስፋ የተመሰረተው በእምነት ላይ ነበር። ስለዚህ የአብርሃም ዘሮች ሁሉ ይህን የተረጋገጠ ተስፋ በጸጋ ይወርሳሉ። ይህም ማለት በሕግ የሚጸድቁት ብቻ ሳይሆኑ እንደ አብርሃም በእምነት የጸደቁትም ናቸው። ምክንያቱም አብርሃም በእምነት ረገድ የሁላችንም አባት ነው። ይህም የሆነው የብዙ ሕዝብ አባት አድርጌሃለሁ ተብሎ በተጻፈው መሰረት ነው። ስለዚህ አብርሃም ባመነው የሞቱትን በሚያስነሳውና የሌለውን እንዲኖር በሚያደርገው አምላክ ፊት ተስፋው የጸና ነው። አብርሃም ያመነው እና ተስፋ ያደረገው ምንም ተስፋ ባልነበረበት ጊዜ ነው። ስለዚህ ዘርህ ይህን ያህል ይበዛል ተብሎ በተጻፈው መሰረት የብዙ ሕዝብ አባት ሆነ። እንግዲህ አብርሃም እምነቱ ጽድቅ ሆኖ የተቆጠረለት ስለዚህ ነው። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። ከማቴዎስ ወንጌል ምዕራፍ 1 ያዕቆብ ዮሴፍን ወለደ። ይህ ዮሴፍ መሲህ የተባለውን ኢየሱስ የወለደች የማርያም እጮኛ ነበር። ኢየሱስ ክርስቶስ የተወለደበት ሁኔታ እንዲህ ነው። እናቱ ማርያም ለዮሴፍ ታጭታ ሳለች ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ደግ ሰው ስለነበር ማርያምን በሰው ፊት ሊያጋልጣት አልፈለገም። ስለዚህ በስውር ሊተዋት አሰበ። ይህን ነገር ሲያስብ ሳለ የእግዚአብሔር መልአክ በሕልም ተገልጦለት እንዲህ አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛ ማርያም የጸነሰችው በመንፈስ ቅዱስ ስለሆነ እርሷን ወደ ቤትህ ለመውሰድ አትፍራ። እርሷ ወንድ ልጅ ትወልዳለች። እርሱ ሕዝቡን ከኃጢአታቸው ስለሚያድን ስሙን ኢየሱስ ትለዋለህ። ዮሴፍም ከእንቅልፉ በነቃ ጊዜ የእግዚአብሔር መልአክ ባዘዘው መሰረት እጮኛውን ማርያምን ወደ ቤቱ ወሰዳት። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።